ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር የተመሰገነ ይሁን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም ከች ብለናል በአዲስ ስራ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ማርሼት ቤት ጎራ ስትሉ ፋሚሊዎች የሆናችሁት ላይክ እና ኮመንት፣ ፋሚሊ ያልሆናችሁት ሰብስክራይብ እያደረጋችሁ አበረታቱኝ። ልዩ ሀገሬ ልጆች ዛሬ ደግሞ ሩዝ በስጋ ነው የመጣሁት ወይ ደግሞ በአረቦቹ ለሐም መክቡስ የሚባል ማለት ነው። እንዲህ እንደምታዩት ስጋዬን አሳምሬ አጥቤ በሚበቃኝ ያህል ሳይዝ ቆራርጬ አምጥቼዋለሁ ማለት ነው። እዚህ ጋር ይኸው እንደምታዩት ነው ስጋው። ከዛ እሳት ላይ ጣድኩኝ። ምንም አይነት ውሃ ሳልጨምር፣ ምንም ቅመም፣ ምንም ሽንኩርት ሳላደርግ በራሱ እንዲጠበስ እጥደዋለሁ ማለት ነው። የራሱን የሆነ ውሃ ተፍቶ ምጥጥ አድርጎ እስከሚጨርስ ማለት ነው። ውሃውን ተፍቶ ሳይጨርስ ሽንኩርት ብንጨምር ወይ ቅመም ብንጨምር ራሱን የሆነ ጣዕም አይኖርልንም ማለት ነው። ስጋው በራሱ የራሱን የሆነ ውሃውን ምጥጥ አድርጎ ሲጨርስልን ሽንኩርታችንን የምንፈልገውን ቅመም እንጨምራለን። በራሱ እስኪበስልልኝ በራሱ እንፋሎት እንዲህ ከድኜዋለሁ ማለት ነው። በረድ ስቴን እዚህ ጋር ቅመሜን አዘጋጅቻለሁ። ሽንኩርቴን እንደራ ሽንኩርት ነው የምጠቀመው። በረጃጅሙ ከትፍ ያለው ትንሽ ቁርንፉድ ነው የምጠቀመው፣ ብዙ ሰዎች ስለማይወዱት ማለት ነው። ይኸው ስጋዬ እንደዚህ እየበሰለ ነው እንዳያችሁት። የራሱን ውሃ እስካሁን ድረስ አልጨረሰም። በራሱ ውሃ ነው እየበሰለ ያለው ማለት ነው። ምንም አይነት ውሃ አልጨመርኩበትም። እንዳልኳችሁ ለብቻውን ነው የምጠብሰው። እንደዚህ ልክ ውሃው ሲጨርስልኝ ዘይት ትንሽ ነው የማደርገው። እናንተ ያው በምትሰሩት ልክ የምትፈልጉትን አልጨምሩ። ከዛ ከዘይት ጋር ትንሽ ከጠበስኩት በኋላ ከተዋዋደልኝ በኋላ ሽንኩርቴን እጨምርበታለሁ። እንዲህ እንደምታዩት ማለት ነው። ሽንኩርቴን እንዲህ ከጨመርኩት አብሬ ከሽንኩርቴ ጋር ደግሞ እጠብሰዋለሁ። የሽንኩርቱን ሽታውንም ጣሙንም እንዲወስድልን ማለት ነው። እና ይህን ይመስላል ውዶቼ። ከዛ ቁርንፉዴን ወዝመሪን እጨምረበታለሁ። እናንተ ደግሞ የምትፈልጉትን ቀረፋ፣ ሄል ሊሆን ይችላል የምትወዱትን ነገር መጨመር ትችላላችሁ። እኔ ግን ወዝመሪና ቁርንፉድ ነው የምጨምረው ማለት ነው። ከዛ እንደዚህ አብሬ አሁንም ጣሙን ወስዷለሁ። ብዙ ጊዜ ወዝመሪ የምንጨምረው ከላይ ነው እና ግን እንዲህ አብረንም ስንጨምር የራሱን የሆነ አመስግን ነው። ይሄ ተከረተ ምናምን ስለሆነ ከዚህ ከማጣፈጥ ተቀመመ ጭምር እናንተ ያላችሁ ማጣፈጥ ተቀመመ ትችላላችሁ። እኔ ጥቁር አዝሙድ ምናምን ጥቁር አዝሙድ ሳይሆን ይቅርታ ቁንዶ በርበሬ ማለት ነው። ውስጥ በርበሬ የሌላ ማጣፈጫዎች የተጠቀምኳቸውና በቤት ውስጥ ያለው ለተገኘ ማለት ነው። የራሱ ጣም የሚሰጠውን ነገር መጠቀም ትችላላችሁ። ከዛም ቀመና በመጣሽ በኋላ የሚበቃኝ ውሃ መጀመሪያ ትንሽ መጣብ ያረኩት ተቀመሙ ደስ ይዋዋልልኝ። ከዛ እንዲቀለሽ ትንሽ ካለ በኋላ በዚህ ነገር ውስጥ ገልብጬ አጥቅትና ጋዝ ላይ ቀጥሎ ምክንያቱም ይህንን በረድስ በጣም ነው የሚያበስለው። አረብ ሀገር ያላችሁ ታውቃላችሁ። ይህንን ደግሞ እዛ ላይ ያጣፍኩት የኔ ጋዝ እንደ ስቶቭ ነው ማለት ነው። ለዛ ነው። ከዛ ስጋዬ በስሎ ጨው መጀመሪያ አልጨመርኩም፣ መጨረሻ ነው ለመቅረስ ስላልተመቸኝ ነው። 2 ማንኪያ የተጠቀምኩት ስለዚህ ማለት ነው። ከዛ ስጋዬን ለብቻ አውጥቼ በረድ ድስት ላይ ካረኩ በኋላ ውሃዬን አጥልዬ ለሩዝ ነው የተጠቀምኩት። እንደምታዩት ሩዝ እዚህ ጋር ይሄን ይመስላል። ስጋዬም ይሄን ይመስላል። እዚህ ጋር ደግሞ ለመብላት ሳህን ላይ ጨምሬያለሁ። ለማባያ ያህል ያቀረብኩት እኔ ዛሬ ሮብ ነው። እናንተ ከሰላጣ ጋር ማቅረብ ትችላላችሁ። እኔ ያው ዛሬ ሮብ ነው። ሮባችሁን ደግሞ በሌላ ጊዜ አሰራሩን ይዤ እመጣለሁ። በኪያር ምናምን አድርጌ ነው ለሰዎች የሰራሁት። እኔ በኪያር ስለማልወድ ነው ለብቻውን ያቀረብኩት ለራሴ ማለት ነው። ይህንን ይመስላል። ምርጥ ምግብ ነው። ሞክሩት፣ አበረታቱኝ። ከዛ እዚህ ጋር ደግሞ ከምሳ በኋላ ጣፋጭ ምግብ አዘጋጅቻለሁ ማለት ነው። ቀላል ነው አሰራሩ ማለት ነው። ማያቆይ ነው። እዚህ ጋር እንደምታዩት እንደዚህ ካዋወድኩት በኋላ ትዝ አለኝና ለእናንተ ስለምን አላመጣም ብዬ ከምግብ በኋላ ቀላል ነገር ነው። ይሄ እዚህ ጋር የምታዩት ግብአቶች ናቸው። ይሄ እዚህ ጋር ቫኒሊያ እንትን አለ፣ የከረሜል ቅመም እንትን ማለት ነው ዱቄቱ፣ እሱን ነው ከቀሽጣ ጋር የተጠቀምኩት።
ከዛ ወተት አልነበረኝም። እንደ አጋጣሚ ዱቄቱ ወተት ነው የተጠቀምኩት። 2 ማንኪያ በ2 ብርጭቆ ውሃ፣ በጣም ያልፈላ ውሃ፣ ውሃዋን ለብ አድርጌ ማይፋጥራ ይላሉ አረቦቹ ማለት ነው። ለብ ያለ ውሃ በሱ 2 ማንኪያ ዱቄት በጠበጥኩኝና ከዛ ነው አወረድኩትኝ። እንደዚህ እንደምታው ማለት ነው። ይኸው ወተት ሰራው ማለት ነው። ፈሳሽ ስላልነበረኝ ከዱቄቱ ወተቴን አዘጋጀውኝ እላችኋለሁ። ከምግብ በኋላ ያው እነሱ ጣፋጭ ይጠቀማሉና እዚህ ጋር እንዳያችሁት ብስኩት አለኝ። ብስኩቱ ብዙ ስኳርነት ያሌለው ብስኩት ነው። ይሄንን ብስኩት እንደዚህ ወተት ውስጥ እንትን እለዋለሁ እነክረዋለሁ ማለት ነው። እየነከርኩትኝ እንትን አረጋለሁ። አንዳንዷን ነው እየነከርኩኝ እቃዬ ውስጥ አረጋለሁ። ያኛው ያው ስልሱ የተሰራው ሶሱ የተሰራው ከእንትን ነው እንደነገራችኋችሁ የከረሜል ዱቄትና ቀሽጣ ነው። ቀሽጣ ደግሞ በሁላችንም ቤት አለ። ከዛ እዚያ አልባ ውስጥ የምትፈልጉት እቃ ውስጥ ብስኩታችሁን ወተት ውስጥ ንክር እያደረጋችሁ እቃ ውስጥ ታደርጉታላችሁ ማለት ነው። እንደዚህ ዛሬ ደስ የሚለው አጋዥም ነበረኝ። ከዛ እንደዚህ ስልክ በአንድ እጄ ስለያዝኩኝ ራሱ እየተንጠባጠበብኝ ምናምን ሙቀት የዱባይ ሙቀት ራሱ እያንገበገበኝ ነበር ማለት ነው። ሙቀቱን አትጠይቁኝ፣ ከልክ በላይ ሆኗልና ፈጣሪ አምላክ እንደው ማቀዝቀዣውን ይላክልን። ከዛ እንደዚህ አንድ መጀመሪያ ብስኩት አደርጋለሁ። ከዛን ቀጥዬ መሀል ላይ ደግሞ ሶሱን አደርጋለሁ። ቀጥዬ ብስኩት አደርጋለሁ። ከዛ ሶሱን መጨረሻ ላይ ጨምርበትና ከላይ ደግሞ መጨረሻ ላይ እና ይህንን ይመስላል እላችኋለሁ። ወደዚህ ሞክሩት። ቀላል ነው። በኋላ አመሰግነው ከኔ ስለቆያችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሆኖ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ እንዳልኳችሁ ኮመንት ላይክ እያደረጋችሁ አስተያየታችሁን ስጡኝ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ፈጣሪ ሀገራችንን ሰላም ያድርግ።